Do you think when men and women get together, they just have a cup of tea, guys? ወንዶችና ሴቶች ሲገናኙ ዝም ብለው ሻይ የሚጠጡ ብቻ ይመስላችኋል? በተለይም ደግሞ ዝግ በሆነና የተለያዩ ክፍሎች ባሉት ትልቅ መኖሪያ ቤት ውስጥ ሲሆኑ በእነዚህ ትላልቅ ቤቶች ውስጥ እያንዳንዱ ሰው የፈለገውን ለማድረግ የሚያስችል ነፃነትና እረፍት ያገኛል። እናም እርስ በርሳቸው ሻይ ብቻ እየጠጡ የሚቀመጡ ይመስላችኋል? እናቴ እንዲህ ትል ነበር፣ ወንድና ሴት ማለት እንደ ዲፕና ሶፍ ናቸው። የሶማሊያ ወንድሞቼ ዲፕና ሶፍ ማለት ምን ማለት ነው? ምን ማለት ነው? እሳትና ጥጥ። ላይተር ይዘህ ወደ ጥጥ ብታስተጋው ምን ይፈጠራል? ጥጡ እስኪቃጠል ድረስ ምን ያህል ጊዜ ይወስዳል? ሰከንዶች። ሚን ነው የሚሉት አይደል? ሚን ሰከንድ እንኳን አይፈጅም። በቅጽበት ነው ቦፍ ብሎ የሚቀጣጠለው። ወንድና ሴትም እንደዛው ናቸው። በዚህ ተስማማላችሁ? እዚህ ያላችሁ እያመንዳችሁ እንደ ጠንካራ ሰው ለመምሰል አትሞክሩ። አንዲትን ሴት ከአንተ ጋር ብቻዋን በአንድ ክፍል ውስጥ ባስቀምጣት ሌላ ማንንም በሌለበት ለምን ያህል ጊዜ ትዘልቃለህ ብለህ ታስባለህ? ወንድሞች ሆይ በአግባቡ ያልተሸፈነች ቆንጆ ሴት ከአንተ ጋር በአንድ ክፍል ውስጥ ባስቀምጣት ለምን ያህል ጊዜ ትጸናለህ? ወላሂ ወንድሞች ሆይ ይህንን የምናገረው ራስን ዝቅ አድርጎ ለመታየት አይደለም። ማንኛውም ትክክለኛ ዓሊም እንዲህ ባለ ሁኔታ ውስጥ ራሱን በሰላም አያይም። እኔም የዚያ የመጀመሪያው ነኝ። ነብዩ ሰለላሁ ዐለይሂ ወሰለም ያሉትም ልክ እንደዚሁ ነው። ከሴቶች በበለጠ በኡመቴ ላይ ከባድ የሆነ ፈተና አልተኩም። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም ሴቶች ወዳሉበት ቦታ ሲገባ ልዩ ጥንቃቄ እንዲደረግ የተናገሩት። እንዲህ አታድርጉ፣ ይህን እንዳታደርጉ ተከልክላችኋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስለ ሐሙ ተጠየቁ። እሱም የባል ወንድም ወይም የሴቷ አማች ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ የባል ወንድም ወይም አማች ሞት ነው። እሱ ሞት ነው። እርስ በርስ መቀላቀል እንደምን እንደሆነ ታውቃላችሁ? እንደ ሞት ነው። አሁን ዲፕ ምን እንደሆነ ገባችሁ አይደል? ዲፕ ጥጥ ነው። ጥጥና እሳትን ጎን ለጎን ካስቀመጣችሁ ምን ይፈጠራል? እሳትና ጥጥ ምን ይፈጠራል? ወንድሞች ግልጽ ነው። ከዚያም እህትየው ወደ ታክሲው ተመልሳ ገባችና ከታክሲ ሹፌሩ ጋር ማውራት ጀመረች። ሹፌሩም ይህንን ከጥቂት ወራት በኋላ ነገረኝ። ምን እንደተፈጠረ ታውቃለህ? ወንድሜ እዚያ ነበር አለች። ወንድሜ እዚያ ነበር። እሱ ደግሞ 2 ልጆችና ሚስት አሉት። እሱ እዚያ ያለው ከሴቶች ጋር ለመዘሙት ነው። እኔ ግን ደነገጥኩ። ሹፌሩም ታዲያ አንቺ እዚያ ምን ታደርጊ ነበር ብሎ ጠየቃት። እሷም አይ ዝም ብዬ ነው የሄድኩት ከጓደኞቼ ጋር ምን እንደሆነ አላቅም ነበር እያለች ማመቃኘት ጀመረች። እሷ በዚያ ከተማ እንኳን አትኖርም። እሷም ሁለቱም የራሳቸውን ጉዞ ተጉዘው በዚያ ቤት ውስጥ ፋሂሻ ወይም ዝሙትና ክፋትን ለመፈጸም ተገናኙ። የዘሩትን ማጫድ አይቀርም። በሌሎች ሰዎች ልጆችና እህቶች ላይ መዘሙት ከፈለክ ነገ በእህትህ ላይ ሲፈጸም አትቆጣ፣ በልጅህ ላይ ሲፈጸም አትቆጣ፣ በሚስትህ ላይ ሲፈጸም አትቆጣ። ወደ ሥራ መሄድ ትፈልጋለህ፣ ነገር ግን ጥንቃቄህን ታላላለህ። ማንንም የሚያከብኝ አይመስለኝም ማለት ብለህ በዙሪያህ ካሉ ሴቶች ጋር በመተንና ትቀራረባለህ። አስተምሩ። እኛ ያለነው የቴክኖሎጂ ዘመን ላይ ነው። አንድ ሰው በቀላሉ የእህቶቻችሁን፣ የሚስቶቻችሁን ወይም የሴት ዘመዶቻችሁን ዲኤም ወይም የውስጥ መልእክት እንደሚገባ የሚያቅበ ዘመን። ለዚህ ነው ለዘመዶቼ ምንድማላቸው ታናሽ እህታችሁ ሰላም እንድትሆን ከፈለጋችሁ እናንተ ራሳችሁን እንዴት እንደምትይዙ ልዩ ጥንቃቄ አድርጉ። ዝም ብለህ ቀለል ያሉ የቀልድና የፍቅር ስሜት ያላቸውን ንግግሮችን ከትምህርት ቤት ጓደኞቼ ጋር አወራለሁ ብለህ ታስባለህ? በእውነት ወንድና ሴት ጓደኛ መሆን ይችላሉ ብላችሁ ታምናላችሁ? You really think men and women can be friends?